ልታገቡ ነው ወይንስ አግብታችኋል ወይንስ ፍቅረኛ ለመያዝ ፈልጋችኋል? የትኛው ስቴጅ ላይ ናችሁ? ብቻ የትኛው ስቴጅ ላይ ሆኑ አንድ መጠቁማችሁ መጽሐፍ አለ። በደንብ ብታነቡት ይረዳል ብዬ ማለት ነው። ከመጀመራችሁ በፊት ትዳር። ሰላም እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። እንግዲህ እንደተለመደው ከእናንተ ሪፖስት እና ኮፒ ሊንክ እንድታደርጉ አሳስባችኋለሁ። ዛሬ መጠቁማችሁ መጽሐፍ እኔን ጠቅሞኛል፣ ፐርሰናሊ በጣም ጠቅሞኛል። እናንተም እንድትጠቀሙበት ለምናችኋል ወይንም እጠይቃችኋል። ለምን? አንደኛ ከትዳር ውስጥ ከመግባታችሁ በፊት ስለ ትዳር በደንብ የሆነ ግንዛቤ ያስፈልጋል። አንድ መነኩሴ ከመመንከሱ በፊት ስለ ምንኩስና ግንዛቤ ስለሚያስፈልገው ማለት። ስለዚህ ትዳር ውስጥም ከመግባታችሁ በፊት ስለ ትዳር ግንዛቤ ያስፈልጋል። እጮኛም ከመያዛችሁ ምን አይነት እጮኛ ሊያዝ፣ እንዴት ሊያዝ፣ በምን ሁኔታ ሊያዝ የሚለውንም እንድታውቁ ትንሿ ቤተክርስቲያን የሚል መጽሐፍ አለ። ይሄ መጽሐፍ ኦንሊ ለሚያጭ ሰው ወይንም ላገባ ሰው ብቻ አይደለም። ስለ ልጅ አስተዳደግ አሉ። በደንብ ጥሩ አድርጎ ልጆቻችንን እንዴት በክርስትና መንገድ ማሳደግ እንዳለብን የሚጠቅስ መጽሐፍ ነው። ከቻላችሁ ገዝታችሁ አንብቡት። የትንሿ ቤተክርስቲያን ማለት እንግዲህ ቤተሰብ ነው፣ በጋብቻ ውስጥ የሚፈጠር ቤተሰብ ነው። ገብረ እግዚአብሔር ኪዳን የጻፈው። ገብረ እግዚአብሔር ኪዳ ብዙ ትርጓሜዎችን ጽፏል። ጥሩ መጽሐፍ ነው። እኔ አንብቤው ከተጠቀምኩባቸው መጽሐፎች መካከል አንዱ ስለሆነ ነው። ልጆቻችሁን በአግባቡ ማሳደግ የምትፈልጉ እንግዲህ ይሄ መጽሐፍ እንግዲህ ይበጃችኋል፣ ይጠቅማችኋል ብዬ እነግራችኋለሁ። መልካም ጊዜ።